ድልድዮች ፈርሰዋል። መብራትም እንዲሁ በተለያዩ አካባቢዎች ላይ መቋረጡና የተለያዩ መሰረተ ልማቶች ከጥቅም ውጭ መሆናቸው በይሳት እየተነገረ ይገኛል። አሜሪካ ለተከታታይ 7 ቀናት ወደ ኢራን ከባድ የተባለ ጥቃት የሰነዘረች ሲሆን ትላንትና ምሽት የፈጸመችው ጥቃትም እንግዲህ የተለያዩ የኢራን ድልድዮችን ከጥቅም ውጭ ማድረጓ ነው እየተነገረ የሚገኘው። ይህ ብቻ አይደለም። እጅግ በጣም አሳሳቢ የሆነው ለቴህራን እንዲሁም ደግሞ በአካባቢው ላይ ለሚገኙ ማህበረሰቦች የመብራት አቅርቦት እንደተቋረጠባቸውና የኃይል ማመንጫዎችን ጨምሮ የኢራን ትልልቅ የተባሉ መሰረተ ልማቶች ላይ ከባድ የተባለ ጥቃት መሰንዘሯ ነው በይሳት እየተነገረ የሚገኘው። ኢራንም ይህንን ጥቃት ኮንፈርም ያደረገች ሲሆን ለዜጎቿም እንግዲህ ማስጠንቀቂያ ጭምር እየሰጠች ትገኛለች። መብራት ቆጥበው እንዲጠቀሙ እንዲሁም ደግሞ የውሃ ማጣሪያቸው ጭምር ስለተመታ ማለት ነው ኢራናውያን ውሃም ጭምር ቆጥበው እንዲጠቀሙ የተለያዩ ማስጠንቀቂያዎችን እየሰጠች ትገኛለች። እጅግ በጣም አሳሳቢ ሁኔታ ላይ የደረሰው የሁለቱ ሀገር ጦርነትም እንግዲህ የመሰረተ ልማቶችን ማፈራረስ ላይ ያተኮረ ጥቃት ነው በይሳት እየተሰነዛዘሩ የሚገኙት። ኩዌትም የኢራን ጥቃት ስለበረታባት ምላሽ ለመስጠት ማለት ነው ዝግጅት እያደረገች እንደሆነ እያሳወቀች ትገኛለች። ምናልባትም ኩዌት ወደዚህ ጥቃት የምትቀላቀል ከሆነ ሌሎች የአረብ ሀገራት ማለትም የዚህ ጥቃት ሰለባ የሆኑ እንደ ባህሬን ያሉ ሀገራትም እንግዲህ ጦርነቱን ይቀላቀላሉ ተብሎ ይጠበቃል። አሜሪካስ በዚህ ጉዳይ ላይ ምን ትወስናለች? የኢራን ምላሽስ ምን ይሆናል? በዚህ ጉዳይ ላይ ተጨማሪ መረጃ አጋራችኋለሁ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቆይታ ይሆነላችሁ።